በጣም በእኔ በኩል ደስ ብሎኛል። የምር ኤፍራታ አትሞትም ብዬ ነው የገመትኩት። አልሞተችም ማለት ነው። ኤፍራታ ከሞተች ድራማ ራሱ ድምቀት አያገኘው እና ቤዛ በክፍል 54 እንዳየ ነው ኤፍራታ ከላይ እስከምትወርድ ራሱ በጣም እየጠበቋት ነበር። ከሉሊት ጋራ ቆየች እያሉ ሰውን ለማስገደል እንደዚህ ይቾክላል እንዴ? በዛ ላይ የገዛ እህቷ እሷ ግን በጣም ነው የምትሳሳላት እኮ ኤፍራታ። ቤዛ የፈለገችውን ብታደርግ እንኳን ችግር የለም ብላ ነው የምታልፈው። ግን ቤዛ እንደዛ አይነት ሰው አይደለችም። እንደዚህ አይነት እህት የለኝም፣ ከዛሬ በኋላ እሷ ሞታ ነው የምገላገለው እያለች በር እየጠበቀች ነበረ። ያው የኤፍራታ መርዶ ሰማለሁ፣ ኤፍራታ ሞታ ያለች የሚል መርዶ መቼ ይመጣልኛል? ልጁ ደግሞ ኤፍራታ እንደወጣች ልጁ ደግሞ ስልኩ አነሳ። ለካ እሱ ተይዟል። ኤፍራታን እየጠበቀ በዛ በፖሊሶች ተይዟል። እና የሚገርም ነገር ነው። እና በስተመጨረሻ በር ሲንኳኳ ሉሊት እኔ ነኝ የምከፍቱ ብላ ሮጣ ስትሄድ ደነገጠች። እሷ ለመያዝ እየመጡ መስላት ነው። ምክንያቱም እሷም ያው የሰራችውን ነገር ታውቃለች፣ ወንጀለኛ እንደሆነች እራሷ ታውቃለች። በጣም ነው ደነገጠችው። አይኗ ራሱ ፍጥጥ አደረገችው። እኔ ራሱ የመሰለኝ ያው እሷ ታገታለች በቃ ወይም ደግሞ ታስራለች ብዬ ነው ያሰብኩት። ግን ደግሞ በተቃራኒ ቤዛ በቆፈረችው ጉድጓድ ራሷ ገባችበት። አያችሁ፣ አንዳንድ ጊዜ ሰዎችን እንጎዳለን ብለን ራሳችን ያዘጋጀነው ወጥመድ ውስጥ እንገባለን ማለት ነው። እና ኤፍራታ ግን በሰላም ዳጊጋ ሄዳ ዘና ፈታ ብላ እንደውም በቃ ከኢንስፔክተር ጋራ ቀጠሮ አለኝ በደንብ ቆንጆ መሄድ ያለብኝ እያለች ከዳግም ጋራ ታወራ ነበረ። ብቻ እንደዛ ነው። ማንም ሰው አልጠበቀም ቤዛ እንዴት አደርጋለች ተብሎ ማለት ነው። ምክንያቱም ያ ቀን ባለፈው በክፍል ስንት ነው? በክፍል 53 እኔ ካሁኑ በኋላ ከህይወት ወጥቻለሁ፣ የራሴን ህይወት እኖራለሁ ብላ ነበረ ቤዛ። ለማሞኝ ነበረ ብቻ እንደዛ ነው። እና ኤፍራታም ደግሞ ብዙ ማትመን ሰው ብላ ነበረ። እውነቷን ነው። እና ፖሊሶቹ ልክ ሲወጡ ቤዛ ደነገጠች። ፖሊሶቹ ለምን አንቺ ተጠርጥረሽ ተጠቁመሻልና አንቺን እንትን ምንድነው እሱ በሰው ግድያ ተጠርጥረሻል ነው የተባለችው። ወደ ፖሊስ ጣቢያ ስትሄድ ለኤፍራታን ለማስገደል ያስቀጠረችው ያ ሰው ተይዟል። እሱ ሲያዝ ደግሞ ቤዛን ጠቆማት ማለት ነው። አያችሁ፣ ሉሊት እኮ ፈርታ ነበረ። ያ ልጅ ከተያዘስ ጉድ እንዳይመጣ ብላ ነበረ። እንኳን ፈጣሪ ያጋለጣት ቤዛ። እውነት እኔ ቤዛ በጣም ታናድረኝ ነበረ። ሁሌ በቃ ስለ ክፋት ስታወራ፣ ስለ ክፋት ስታደርግ መጨረሻ ላይ ወድቃ ተገኘች በቃ። እና እንደዛ ነው። ቤዛ እንግዲህ በስተመጨረሻ ታሰረች፣ እስር ቤት ቅጣት ታገኛለች። እንደገና ሉሊት ደግሞ ለያፌት ደወለችላት ኤፍራታ ሞታለች ብላ። ከዛ ያፌት ለካ ኤፍራታን ወዶታል እና በጣም ነው ደነገጠ። ፈጣሪው እቺ አንድ ሰው ነው ያፈቀርኩት እሱንም ወሰርክብኝ አለው። ግን እኮ ኤፍራታ የሱ አይደለች፣ ኤፍራታ የናታን ነው። ናታንም አበደ። እንዴት አለ። ኤፍራታ ስለተረፈችለት ቤዛ ስለታሰረች ቆንጆ ልብስ ለብሶ እየተደ እዛ ፖሊስ ጣቢያ ሄደ ማለት ነው። ኤፍራታ ደግሞ ስትመጣ ሁሉም ነገር ሰማች። ኤፍራታ በጣም አዘነች፣ ልቧ ተሰበረ። እንዴት እኔ እሷን እንደ ራሷ እንደ እህቴ እኔ በጣም ነው ማዘንላት። እኔ ብቻ ነኝ እህቴ የሚላት፣ እሷ ግን ለእኔ ጥላት ናት። ለምንድን ሰው የምታስቀጥረኝ? እኔን መታ እኔን እንትግደለኝ ብላ ስትል ታስራለች ነው የተባለችው። በጣም ነው ያዘነችው። ገኒም ይሄ ስትሰማ በጣም ተሰበረች። እንዴት አለች ገኒ፣ እንዴት ልጄ ላይ እናቷ እንደሆንኩ እንኳን ሳልነግራት ልጄ ላይ መጥፎ ነገር ሊነቅጡብኝ ነው እና ምን ላድርግ ብላ አዘነች። የምር እኔ ገኒ እስከዛሬ መቆየት አልነበረባት። ምክንያቱም ይኸው ኤፍራታ ላይ ስንት ነገሮች እየመጣ ነው ተመላልሶ ማለት ነው።
ኤፍራታ ደግሞ ገኒ ምን አለበት እናቴ ብትሆን እያለች ነበር። እናቷ ናት፣ ግን የእውነት እናቷ እንደሆነች ከሰማች ደግሞ ጭራሹን በጣም ትደሰታለች። ዳጊ እኮ አንተ እድለኛ ነህ፣ እንደዚህ አይነት እናት ስላለ ለሁለታችሁም ደስ ትላላችሁ። ብቻ እንደዛ ነው። በጣም ያሳዝናል። ከአሁኑ በኋላ ራሱ ኤፍራታ መጠበቅ አለባቸው። እሷ ግን ደግሞ እኔ የሚጠብቁኝ ፖሊሶች አሉ ብላለች። ስለዚህ ያ ፖሊሶች ናቸው ማለት ነው የጠቆማት ቤዛ። የሉሊት ተራ ነው። አሁን ደግሞ ሉሊትም ደግሞ የእጅሽን ታገኛለች፣ ሁለተኛ ሳታረጋግጭ እንዳትደውይ እኔ ጋ ብሏል። እንደገና ደግሞ ማን ነው ቢኒና ናታን መንገድ ላይ እየሄዱ ወደ ኤፍራታ እየፈላለጉ እየሄዱ ያፌት ይመጣል። መንገድ ላይ ስመጣ የታለች አለች እያለ ነበር እና ቢኒ ደግሞ ኤፍራታ ስለተረፈች ልትጨርስ ነው ይመጣ ብሎ ጠረጠረው። ከዛ እዛ ሳይሆን ስለ ኤፍራታ ስለው ለአሁኑ ተርፋለች። ተመስገን አለ። በቃ ተመስገን አሁን ከለመንኩ ሁሉ አሁን ትክክለኛ ነገር አደረክልኝ አለው። የሚገርም ነገር ነው። እና ናታንም ደግሞ ለምንድን ነው ግን እንደዚህ ያለ ብሎ ጥያቄ ሆኖበታል። ሚስቱ እንደተቀማች መቼ ያየና፣ አይ ያፌት አሁን የምር ይቀማል ማለት ነው። አይሆንም፣ መቼም አይሆንም። ሌላ ደግሞ ገኒ ጽዮንን ወደ ያፌት ቤት ልትወስደው ነው። እዛ ቤት ከሄደች ትዝታ ይመለስለታል ብላ ስላሰበች ያፌትን አነጋግራለች። ጽዮን ወደ ቤት ውሰደኝ እባክሽን ብላ ለምናለች ማለት ነው። ሉሊት ደግሞ ማስታወት የለባትም እያለች ነው።